ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። ዛሬ በመጀመሪያ ቻናሌ ሰብስክራይብ እያደረጋችሁ አበረታቱኝ። ሰብስክራይብ አድርጉኝ። ተው። ከዛ ባለፈ ዛሬ ወሳኝና በጣም ኢምፖርታንት የሆነ ነገር ነው ለነግራችሁ የመጣሁት። በእኔ የደረሰ በማንም ሰው እንዲደርስ አልፈልግም። እንደምታዩት አይኔን እያመመኝ ነው። እውነቴን ነው የምላችሁ፣ በጣም ተቸግሬያለሁ። አይኔን እያመመኝ በደንብ እያየሁኝ እንደዚህ እንትን ማለት አልቻልኩም። እንደዚህ ስብር አድርጎ እየያዘኝ ነው። ያ የሆነበት ምክንያት ሳላቅም አጠፋውን ጥፋት ነው የምነግራችሁ። በተለይ አዲስ የሆናችሁ ሰዎች እንድትጠነቀቁ። በእርግጥ እኔ አዲስ ሁኜ አይደለም፣ ነገር ግን ግድ የለሽነት ነው ምን ችግር አለው የሚለው ነገር እሱ ነገር ነው እኔም ላይ እንደዚህ አይነት ነገር እያደረሰብኝ ያለው። ሳይመስለን ጤናችን ላይ ጉዳት ከመድረሱ በፊት አስቀድመን መጠንቀቅ አለብን። አስቀድመን ማለት ነው። ምክንያቱም በዚች ምድር ላይ እስካለን ድረስ ምንም ነገር ልናጣ እንችላለን። ጤናችንን ማጣት ትልቅ ጉዳት ነው እና እንደው አደራውን በጤናችን እንዳይፈትነን፣ ጤናችንን እንዳያሳጣን። በተለይ ደግሞ ስደት ላይ ኑረን ጤና ማጣት በጣም ከባድ ነው እና ሁላችንም ፈጣሪ አላህ ይጠብቀን። አይኔን ያመኛል በተደጋጋሚ ማለት ነው። እና አይኔን ሲያመኝ እንትን ነው የማደርገው፣ ይሄ ጠብታ፣ እንደዚህ አይነት ጠብታዎችን የለም ወደቀ፣ እንደዚህ አይነት ጠብታዎችን እየገዛው ነው የምጠቀመው። ማታ ስራ ጨርሼ ስተኛ አይኔ ላይ አርጌ ተኛለሁ። ጧት የተሻለኝ ይመስለኛል ማለት ነው። ነገር ግን ይሄንን የአይኔን ህመም ያመጣብኝ ነገር ምንድን ነው ብዬ ሳስብ እሱን ነው የምነግራችሁ። ምክንያቱም ለእናንተ እንድትጠቀሙበት ስለምፈልግ። አይን በጣም ማለት ሁሉም የሰውነት አካላችን በእርግጥ አስፈላጊያችን ነው። ነገር ግን አይን ማለት በጣም ከባድ ነው። ምክንያቱም የምትበሉትን እንኳን ሳታዩ መብላት ማለት በጣም ከባድ ነው እና እንደው አላህ ይጠብቅልን ሙሉ አካላችንን፣ ጤናችንን። ከዛ ባለፈ ማለት የፈለግኩት አይኔን ያመኛል። ያው አይኔን የሚያምብኝ ምክንያት እንደዚህ አይነት ኬሚካሎችን ሀርቤክ ይባላል። በጣም ጎጂ ነገር ነው። እውነቴን ነው የምላችሁ። የሆነ ቦታ ላይ አድርጋችሁት አሁን እዚህ ልብስ ላይ እንደዚህ አድርጌ ባፈሰው 5 ደቂቃ አይቆይም። ልብሱን ምድምድ አድርጎ ሲበላው ማለት ነው እንዳለ ዱቄት ነው የሚያደርገው ልብሱ። ይሄ ኬሚካል በጣም ጎጂ ነው። ኮሮሎክስ፣ የተለያዩ ኬሚካሎች አሉ ለቤት ማጽጃ ለጽዳት ብለው የሚገዙልን ማዳሞቻችን። ነገር ግን በጣም እኛን እየጎዱ ነው ያሉት እና እንድትጠነቀቁ። ይሄ በተለይ እንዴት አድርጌ ልግለጽላችሁ? አሲድ በሉት በቃ። አሲድ እንዴት ነው የሰው ፊት ላይ ሲደፉት አይታችኋል አይደለ? አሲድ የተደፋባቸው ሰዎች እንዴት ፊታቸው ባንዴ እንዳልነበሩ። ይሄ አሲድ ነው በቃ። ወላሂ የሆነ ልብስ ላይም ሊሆን ይችላል፣ የሆነ ነገር ላይ ጠብ ካለ ወዲያው ኩምትርትር አድርጎ ነው የሚበላው ይሄ ማለት ነው። እና ለቤት ማጽጃ ለጽዳት አሪፍ ነው። የቸከ ነገር ምናምን ያስለቅቃል ተሎ። ነገር ግን እኛን በጣም ነው የሚጎዳን። ልክ ውሃ ላይ ጭምር ሳረገው የሆነ የሚተን ነገር አለና ያ ነገር ተኖ አይኔ ላይ እና እንደዚህ ትንፋሽን ሁላ ነው የሚያቆራርጠው እና አይኔን ወዲያው ያቃጥለኛል። ወዲያው ነው አይኔን የሚያቃጥለኝ። ልቤን ፍን ያደርገኛል። እዚህ ላይ እንደዚህ መተንፈስ አልችልም። ትንፋሽ ይቆራርጣል። ይሄንንና ኮሮሎክስ ጨምሬ አንድ ላይ እንትን ስል ማለት ነው። ከዛ አየሩ ሁላ ነው የሚበከለው። እንደዚህ እያለ ነው አይኔን ያመመኝ። አሁን ላይ በጣም እያመመኝ ነው አይኔን። እውነቴን ነው የምላችሁ። ነገር ግን ግዴታ ቤቱ ሙሉ ነው። በዚህ ነገር ነው ቤት የሚጸዳው። እንዴት መሆን እንዳለብኝ አላውቅም። አይኔን ግን ታምሜያለሁ እና ማለት የፈለግኩት ከተጠቀማችሁ ግዴታ ከሆነባችሁ እንደዚህ አይነት ኬሚካሎችን በጣም ትንሽ አድርጋችሁ ተጠቀሙ። ጠብ አድርጋችሁ። የእኛ ሴትዮ እንደዚህ አድርጋ እንትኑ ላይ በላጡ ላይ ነው የምትደፋው። በላጡ ላይ እንደዚህ አድርጋ ትደፋበታለች። ከዛ ውሃ ትጨምርበታለች። የራሷን ወታ ትሄዳለች። ወታ የሚታጠበውን ክፍል ጥላው ትሄዳለች። እኛ እናጥባለን። እኛ ውስጥ እንቃጠላለን። ይሄ እየጨሰ
እና ትንፋሻችንን የሚያቆራርጠዋል። አይኔንም እንደዚህ ቅጥል ነው የሚያደርገኝ። አሁን ብሎ አይኔ በጣም የተጎዳ ነው። ወላሂ ሩቅ ያለ ነገር ለማየት በጣም የሚቸገረው እና እባካችሁን ራሳችሁን ጠብቁ። ምንም ማድረግ አይቻልም፣ የሰው ቤት ነው። ግን ደግሞ ራሳችሁን ጠብቁ በቻላችሁት አቅም። የልብ ኬዝ አይናቸውን በጣም በኬሚካል የተጎዱ ይሄ እጅ ምናምን ተውት። ይሄ ከጊዜ በኋላ ቆዳ ነው። ከላይ ያለው ቆዳ ቢጎዳ የሆነ ጊዜ እናንተ ስታርፉና ስትንከባከቡት ሌላ አዲስ ቆዳ ይተካል። አይን ግን አይን ነው። የውስጥ አካላችሁም እንደዛው አንዴ ከተጎዳ በእንደዚህ አይነት ነገር በቃ አለቀላችሁ እና ተጠንቀቁ። እኔንም አላህ ያሽረኝ። በጣም እያመመኝ ነው አይኔን። ይህንን ለማለት ነው የመጣሁት። ሰብስክራይብ አድርጉ። እውነት ችግር ነው አይደለ? እንደዚህ ሰው ቤት በዚህ መልኩ ያሰራኛለሁ። እናንተ ብትተባበሩና ሰብስክራይብ አድርጋችሁ ቻናሌ ቢያድግልኝና ከሰው ቤት ብወጣ ከእንደዚህ አይነት ፈተና ብዙም እኮ ለእኔም ጥሩ ነው፣ ለእናንተም መልካም ነገር እንደሰራችሁ ቁጠሩትና ሰብስክራይብ አድርጉልኝ። ሰላማችሁ ይብዛ። በሌላ ቪዲዮ እስከምንገናኝ ድረስ